ኢትፍቱ ንዋየ ካልእከ ይላል እግዚአብሔር ቋሚ ሕግ። መስረቅም አይደለም፣ ማታለልም አይደለም፣ ማመጽም አይደለም፣ መመኘትም ጭምር ኃጢአት እንደሆነ ክልክል እንደሆነ በኦሪት ዘጸአት ምዕራፍ 20 ቁጥር 11 ላይ በግልጽ ተደንግጎ መለኮታዊ ሕግ ሆኖ የምናገኘው ሀቅ ነው። ሙስና ራስን ማዋረድ ብቻ ሳይሆን ቤተሰብንም ማዋረድ ብቻ ሳይሆን በተለይ በከፍተኛ ቦታ ላይ ያለነውን ይህንን የእግዚአብሔርን ትእዛዛት ካላከበር እግዚአብሔርን እናሳዝናለን፣ አገርንም እንበድላለን። ምክንያቱም ዛሬ በየቤታችን ያሉ ልጆች፣ ሕፃናት የሚያድጉት እኛን እያዩ እየተመለከቱ ስለሆነ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ለዐነ ላሁ ራሺ ወልሙርተሺ ጉቦ ወይም ሙስና የሚሰጥንና ጉቦ ወይንም ሙስናን የሚቀበልን አላህ ይርገመው ብለዋል። ሙስናን የሚያቀባብል መሀል ላይ ያለውንም ደላላ ይመለከታል። ሸሪዓው በጣም የሚያወግዘው ነገር ነው። ሙሰኝነት የሚባለው ነገር ወይም ኮራፕሽን የሚባለው ነገር የሞራል ልዕልና እጦት ነው። ለምሳሌ ሰው አያየኝም፣ ሰው ሊደርስብኝ አይችልም፣ በዚህ ጉዳይ አልጠየቅም ብሎ ማድረግ ፈጣሪ ሁሉ ቦታ አይኖቹ እንደሚያዩ አለማወቅን ስለሆነ ነው። እኔ እንደ ክርስቲያን፣ እንደ ቤተ ክርስቲያን መሪ፣ እንደ ወንጌላዊ አማኝ ይሄ ጉዳይ በመጽሐፍ ቅዱስ የተከለከለና የተወገዘ ነው። ምንም አይነት ትእዛዝ ብናወጣ፣ ምንም አይነት መከላከያ ብናደርግ የመጀመሪያው የሰው ልጅ መሳሪያው መከላከያው ፈሪሃ እግዚአብሔር ስለሆነ በፈሪሃ እግዚአብሔር ላይ ተመስርቶ በንጹህ ሕሊና ህዝቡን እንዲያገለግል፣ የራሱን ቤተሰብ እንዲያገለግል፣ አገሩን እንዲወድ ወዶም እንዲያገለግል አደራ እንላለን። ማህበረሰባችንን የሚያገለግል ሰው ከሙስና ጸድቶ በራሱ ተብቃቅቶ ገንዘብ የማያንሰው ማንም ሰው የለምና በራሱ ተብቃቅቶ በተረጋጋ መንፈስ ኑሮ ነው ወደ አኼራ መጓዝ ያለበት። ሁላችሁም አላህን ፈርታችሁ ከሙስና እንድትጸዱ ለማሳሰብ እወዳለሁ። አስአሉላህ ጀለ ጀላሉሁ አንዩወፊቀኩም ሊማ ዩሒቡሁ ወየርዳህ። ሁላችንም እግዚአብሔርን ፈርተን እርሱ በሁሉም ቦታ የሚያይ የሚያቅሙን ተገንዝበን ለራሳችን ብቻ ሳይሆን ለባልንጀራችንም ለአገራችንም ስምና ክብር ብለን ከእንደዚህ አይነት ተግባራት ሙስና እንበለው ለብነት ብለን እንጥራው የተለያየ ዳቦ ስም ብንሰጠውም ተገቢ ካልሆነ በአጭር ጊዜ ለመክበር ከመፈለግና የተለያዩ ወንጀሎችን በዚህ አንጻር ከመፈጸም መቆጠብ እና መራቅ ይገባናል። ከፈጣሪ የሚለይ የሚያጣላ ከእግዚአብሔር መንግስት የሚያስወጣ ለሀገር ደግሞ ጸር ከሆነው ነገር ተቆጥቦ ራሱ ከእንደዚህ ያለ ነገር ተቆጥቦ ወገኑን፣ ወዳጁን፣ የሚቀርበውን ሁሉ መምከርና ማስተማር በጋራ እድገት እንዲመጣ ደግሞ የሙስናን፣ የሌብነትን፣ የስርቆትን ዝንባሌ ሁላችንም ማውገዝና መከላከል መጸየፍን መቻል አለብን ብዬ ለወገኖቻችን ሁሉ ለሕዝበ ክርስቲያኑም ለኢትዮጵያውያንም ሁሉ ይህንን መልእክት በእግዚአብሔር ስም በቅድስት ቤተክርስቲያንም ስም ለማስተላለፍ እወዳለሁ።